ማለት ምንም ነገር አልተሳካልኝም። ጠየቅኩኝ ሰዎችን ግን እነዚያ ሰዎች ደግሞ ዛሬ ነገ እያሉ በጣም ረጅም ጊዜ ያስቆጠረ። ስለዚህ ሰውን ለምን ጠብቃለሁ? በቃ ወይ ደግሞ መርዳት አልፈለጉም ብዬ አስቤ ነው ዛሬ ላይ ራሴ ቀጥታ ደፍሬ የመጣሁትኝ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ናፍቃችሁኛል። እኔም እንደናፈቃችሁ ተስፋ አደርጋለሁኝ። ያው ማለቴ እርግጠኛ ነኝ እንደናፈቃችሁኝ እና ቤተሰቦች በውስጥ መስመርም ደውላችሁ ስታወሩኝ ነበራችሁ አላችሁ ሪች ጠፍተሻል እያላችሁኝ ነበረ። ሌሎች ቪዲዮዎች ላይ ደግሞ ሪች ጠፍተሻል ምናምን ብላችሁም ኮሜንት ስታደርጉ እሱንም እያየው ነበረ። አዎ ጠፍቻለሁ። በእርግጥ ያው ግን ስጠፋ ፈልጌው አይደለም የጠፋሁት። የነገሮች አለመመቻቸት ገጥሞኝ ነው። ማለትም ያው ስራዎችን እየሰራው ስለነበረ እነሱ ቢዚ አድርገውኝ ነበረ። አጋጣሚ ደግሞ አሁን ላይ ምንም የሞከርኳቸው ስራዎች እንዳለ ምንም እየተሳካልኝ አይደለም። ብዙ ነገር ሰርቻለሁኝ። ያው ሻይ ቡና ሰርቻለሁኝ፣ ሰው ቤት ሰርቻለሁኝ። ሰው ቤት ስላችሁ ደግሞ ያው እንደ አረብ ሀገር አይደለም እኛ ጋር ሰው ቤት ብሩም ሚዛን አክል አይደለም፣ ትንሽ ነው። እሱም ሳይሆንልኝ ትቼዋለሁ። ውዝዋዜ ሰራ ነበረ፣ እሱም አልተሳካልኝም ትቼዋለሁ። ቦጭም ሰርቻለሁ፣ ሎተሪ በቃ ብቻ ከወንዶች ጋር እየተጋፋውኝ እየዞርኩኝ በቃ በጣም ድካም አለውና ኩላሊቴንም እያመመኝ ሲያስቸግረኝ በቃ እሱንም ተውኩትኝ። የሰው ቤትም ስራ ወገቤንም በጣም እያመመኝ ነበረ። ኢቭን የዞርኩኝ ሎተሪ በሚሰራ ሰዓት ራስ ምታት ማይግሪን፣ መጥፎ ማይግሪን አለብኝ። በቃ ያ ነገር ተደማምሮ እነዚህን ስራዎች ላቆም ችያለሁ። ሻይ ቡናውንም ደግሞ በቃ በማይሆን ማለት የሚይዛቸው ቦታዎች እንዳለ ከኮሊደሩ ጋር የተያያዘ እየፈረሱ ሲያስቸግሩኝ እሱንም ጭራሽ ተውኩትኝ። ስራ ካልሰራውኝ ደግሞ ቤተሰቦቼን ማስተዳደር አልችልም። የቤቱ የመጀመሪያ ልጅ ነኝ። የቤቱ የመጀመሪያ ልጅ ስትሆኑ ደግሞ በጣም ብዙ ነገር ማለት ጫናው ሙሉ እንዳለ የቤተሰቡ የእህት የወንድሞቻችሁ እንዳለ የቤቱ የመጀመሪያ ልጅ ላይ ነው የሚጣለው። በዛ ምክንያት በቃ እንትን ልልች ያለሁኝ ምንም ነገር ሞክሬ አልተሳካልኝም። ለምን ዩቲዩብን አትከፍቺም? ለምን የራስሽን ቻናል በራስ ቻናል ለምን አትመጪም ስትሉኝ የነበራችሁ ሰዎችም እውነት ማለት እኔ ራሴን ዩቲዩብ መክፈት ሳልፈልግ ቀርቼ አይደለም። የነገሮች አለመቻቸት ነው። አንደኛ ስልክ የለኝም፣ ሁለተኛ ደግሞ ያው ማለት ሰዎችን እየጠበቅኩኝ ዛሬ ነገ እየተባልኩኝ ነው እስከዛሬ የቆየሁት። አሁን ግን እድሜ ለካሜራማኔ ያው እኔ ያለውን ችግር የለም ስልክም በእኔ መስራት ትችላለሽ ብሉኝ እሱ ነው ዛሬ ላይ ድፍረት ሰጥቶኝ ዛሬ ላይ ፊት ለፊታችሁ ልቆም የቻልኩትኝና ያው ማለት የመጀመሪያ ላይ ስትሆኑ ቤተሰብን መርዳት እንዳለባችሁ ነው የምታምኑት። ኢቭን ቤተሰብን እንኳን መርዳት አቅም እንኳን ባይኖራችሁ ራስን መቻል በራሱ አንድ ቤተሰብን ማገዝ ነው። እኔ እናቴን ከሌሎች እናቶች በላይ ማድረግ እፈልጋለሁ። ግን በቃ ማለት ምንም ነገር አልተሳካልኝም። እና ቤተሰቦች አልቅሼ ላስለቅሳችሁ አይደለም እንትን ያልኩትኝ ትንሽ ስሜታዊ ሆኜ ነው። የቤተሰብ ነገር እንደምታውቁት ስሜታዊ ያደርጋል። ቤተሰቦቻችንን ከማንም በላይ ማድረግ እንፈልጋለን። ግን ደግሞ ሳይሳካልን ስንቀር ስፔሻሊ ቤተሰብን የምትረዱ እናት አባታችሁን የምትጦሩ ሰዎች የቤቱ የመጀመሪያ የሆናችሁ ሰዎች ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። ምክንያቱም ቤተሰብን እንደምትፈልጉት አለማድረግ በራሱ በቃ ተስፋ ያስቆርጣል። እና ቤተሰቦች አሁን ከእናንተ የምፈልገው ነገር ቢኖር ያው እርዳታችሁን ነው የምፈልገው። የምትረዱኝ እርዱኝም ስላችሁ በሌላ ነገር አይደለም። ይህንን ቪዲዮ ስታዩ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እንዲሁም ሼር እያደረጋችሁ ነው እንድታግዙኝ የምፈልገው። መስራት እፈልጋለሁኝ፣ ትልቅ ቦታ መድረስ እፈልጋለሁኝ። ከጎንሽ አለውልሽ እንድትሉኝ ነው የምፈልገው። እንደ አንድ እህታችሁ በቃ ማለት በጣም እንደተቸገረች እህታችሁ አስባችሁኝ እንድትረዱኝ እፈልጋለሁ። ያው እንድትረዱኝ የምፈልገው ይሄንን ቪዲዮ
ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ነው እንድታግዙኝ የምፈልገው። እኔ መስራት እፈልጋለሁ፣ መስራት እችላለሁ፣ አቅም አለኝ። እናንተ ካገዛችሁኝ ደግሞ ከዚህ በላይ መስራት እችላለሁ። ያው በጣም ብዙ ቪዲዮዎችን ሰርቻለሁኝ ከተለያዩ ልጆች ጋር እዛ ቤት ላይ በርቺ ትችያለሽ ጎበዝ ነኝ ስትሉኝ የነበራችሁ ሰዎች እንዳለ ዛሬ እኔንም እንድታግዙኝ ፈልጋለሁ። እኔ ቻናል ላይ መታችሁ ይሄንን ቪዲዮ እያያችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አግዙኝ። እኔ መስራት እችላለሁኝ፣ አቅም አለኝ፣ አቅሜ ማውጣት ፈልጋለሁኝ እና ዛሬ በራሴ በቃ በካሜራማኑም ግፊት ቅድም እንደነገርኳችሁ ቀጥታ ራሴን ከፍቼ የመጣሁበት ምክንያት ጠየቅኩኝ ሰዎችን። ግን እነዚያ ሰዎች ደግሞ ዛሬ ነገ እያሉ በጣም ረጅም ጊዜ ያስቆጠረ። ስለዚህ ሰውን ለምን ጠብቃለሁ? በቃ ወይ ደግሞ መርዳት አልፈለጉም ብዬ አስቤ ነው ዛሬ ላይ ራሴ ቀጥታ ደፍሬ የመጣሁትኝ እና በቃ ብቻ ግን የቻላችሁትን በቃ እንድታግዙኝ ነው የምፈልገው። እውነት አግዙኝና እናንተም ከጎኔ የሆናችሁ እኔም እንደሌሎቹ ሰዎች እኔም ቤተሰቦቼን በቃ የምፈልገው ነገር ላይ የምፈልገው ህልም ላይ መርዳት እዛ ላይ ማድረስ እፈልጋለሁ ቤተሰቦቼ እና አደራ ነው የምላችሁ። እና ቤተሰቦች ሌሎች ሰዎችም ቤተሰቦቻቸውን እንደሚያስደስቱት ቤተሰቦቻቸውን እንደሚያግዙት እንደሚረዱት ሁሉ እኔም እናቴን ከማንም በላይ በቃ ማለት ውብ ሆና እንድትኖርልኝ ነው የምፈልገው። እሷንም በደንብ አድርጌ እንዳስደስታት እናንተ ከጎኔ ሁኑልኝ ነው የምለው። እና በቃ ሌሎቹንም እንደምታግዟቸው እኔንም አግዙኝ እያልኩ ነው የምለምናችሁ። እውነት እኔ ብቻ አይደለም የምለምናችሁ፣ በፈጣሪ ስም ነው የምለምናችሁ። የእውነት ነው የምላችሁ ከጎኔ ሆናችሁ ከዛ በፊት አይዞሽ በርቺ ስትሉኝ የነበራችሁ ሰዎች እንዳለ ዛሬ ላይ እኔ ቤት ላይ መጣችሁ እንድታግዙኝ እፈልጋለሁ። እና ደግሞ በቃ ማለት ላመሰግናችሁ እወዳለሁኝ። አይዞሽ በርቺ ስትሉኝ የነበራችሁ ሰዎች ከዛም በፊት ከጎኔ የነበራችሁ ሰዎች ቤተሰቦች በቃ አንድ ሰሞን ከጎኔ የነበሩ ሰዎች ሲያካብቡኝ የነበሩ ሰዎች ዛሬ ላይ ለምን ጠፉ? ለምን ሄዱ? በቃ በዙሪያ የነበሩ ሰዎች እነሱ በችግራቸው ሰዓት እኔ አብሬያቸው የነበርኳቸው ሰዎች ሁሉ ዛሬ ላይ የሉም። አንዳቸውም በቃ ማንም የለም። ማንም እኔ መርዳት አይፈልግም። ማናቸውም የሉም። እና እናንተ ደግሞ በደንብ እንድታግዙኝ እፈልጋለሁኝ። አይዞሽ በርቺ ስትሉኝ የነበራችሁ ቤተሰቦችም በጣም አመሰግናለሁኝ። ማመስገን እፈልጋለሁ እናንተን። እውነት እኔ አይደለሁም ፈጣሪ ብድራችሁን ይክፈላችሁ። እና በቃ አደራ ጥይባችኋለሁ። ይህንን ቪዲዮ ደጋገምኩባችሁ በደንብ እንድታስተውሉት ነው። ሰብስክራይብ ማድረግ ላይክ ማድረግ ሼር ማድረግ እንዳትረሱ። በጣም ነው የምወዳችሁ። ትናፍቁኛላችሁ።